አሪስ እሷማ የቤታችን ሰራተኛ ነበረች። ምን አውልልኝ አፍቅሬሻለሁ። ለምን ታፈጭብኛለሽ ሮማ? በቃ አፍቅሬሻለሁ። ከአሁን በኋላ መደባበቅ የለም። ምላሽ ስጭ። እሺ ወደ ራስህ ተመለስ። አይ ምንም መመለሰው ነገር የለም። አፈቅርሻለሁ። እህት እኮ ነኝ አሹ። ቆይ እንዴት እኔን ታፈቅረኛለህ? ከጫኔ ጋር ያን ሁሉ መከራ አሳልፌ መጥቼ ቆይ እንዴት እኔን በፍቅር አይን ታየኛለህ? ምን ማድረግ ነው? እንዴት እንደዚህ ታደርጋለህ? ሮማኔ ተይናቴ ሮማኔ አሹ ተወክ ሮማኔ እናቴ ሮማኔ አሹ ምን ሆናለህ? ሮማኔ ይቅርታ እናቴ። ለምን? አንቺ እንደዚህ ማሰብ አልነበረብኝም። ይቅርታ። አሹ ምን እያልከኝ ነው? ምንም አልገባኝም። ተይው እናቴ፣ ዛሬ ያየሁት ጉዳይ አይነገርም። ተይው ይቅርብሽ። በቃ አንቺ የቴ ነሽ? ምን? ይቅርታ ሮማኔ። አሹ ዝም ብለህ ይቅርታ ይቅርታ አትበለኝ። የተፈጠረ ነገር ካለ ንገረኝ። መልሴን አገኘው። በቃ ነገርሽኝ እኮ ሳልዋረድ ከአንቺ ጋር ሳልጋጭ በህልሜ አይቼዋለሁ። ፈጣሪ ያለ ምክንያት አይደለም ይህንን መልስ ያገኝ። በቃ ሁሉም ነገር ይቅርብኝ። አንቺ ብቻ ጤና I understand